ጌታ ዛሬ ምሽት እንድንፈልገው ወደሱ እንድንገሰግስ ወደሱ እንድንቀርብ ወደሱ እንድንጠጋ ጌታ ይፈልጋል። ክብር ለኢየሱስ ይሁን። እስኪ የመልእክቴ ርዕስ እንደዚህ እንደነገርኳችሁ ሁሉ መነሻ አድርገን ከአንድ ቃል እንጀምር። መዝሙር 63 ላይ ያለ ቃል እንመልከት። ክብር ለኢየሱስ ይሁን። እንደዚህ ይላል መዝሙር 63 እግዚአብሔርን መፈለግ ይላል ርዕሱ ራሱ የምዕራፉ ርዕስ እግዚአብሔርን መፈለግ ብሎ ይጀምራል። እንደዚህ ይላል በኤዶምያስ ምድረ በዳ በነበረ ጊዜ የዳዊት መዝሙር ይላል። ዳዊት በኤዶምያስ ምድረ በዳ በነበረበት ጊዜ ስፍራው መገኛው ምድረ በዳ በሆነበት ጊዜ ምድረ በዳ ላይ በሚኖርበት ጊዜ ምድረ በዳ የሆነ ሕይወት ያለው ጊዜ በኤዶምያስ ምድረ በዳ በነበረ ጊዜ ዳዊት የዘመረው መዝሙር እንደሆነ ይናገራል። እንደዚህ ይላል ከቁጥር 1 ጀምሮ ላንብበው። አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ሥጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስህ ውስጥ ተመለከትሁ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል። እንዲህ በሕይወቴ ዘመን አመሰግንሃለሁ፣ በአንተም ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች፣ ከንፈሮቼም ስምህን በደስታ ያመሰግናሉ። በመኝታዬም አስብሃለሁ፣ በማለዳም እናገርልሃለሁ። ረዳት ሆነኸኛልና በክንፎችህም ጥላ ደስ ይለኛልና። ነፍሴ በኋላህ ተከታተለች፣ እኔንም ቀኝህ ተቀበለችኝ ሲል ይናገራል። እስከ ቁጥር 8 ድረስ ነው ያነበብኩላችሁ። ክብር ለኢየሱስ ይሁን። እንግዲህ የዳዊትን ናፍቆት፣ የዳዊትን ጥማት፣ የዳዊትን ረሃብ፣ የዳዊትን ደስታ፣ የዳዊትን በቃ ፍላጎት ነው እዚህ ጋር የምንመለከተው። ዳዊት ምን ያህል እንደተጠማ፣ ምን ያህል እንደናፈቀ፣ ምን ያህል እንደፈለገ፣ ምን ያህል እንደጣረ፣ ምን ያህል ወደ እግዚአብሔር እንደገሰገሰ፣ እንደሮጠ፣ እግዚአብሔርን እንደፈለገ የሚናገርበት ርዕስ ነው። ነገር ግን ዳዊት የት ነው ያለው? መገኛው የት ነው ያለው? ዳዊት የገሰገሰው፣ ዳዊት እግዚአብሔርን የፈለገው፣ ዳዊት እግዚአብሔርን የናፈቀው፣ ዳዊት እግዚአብሔርን የተጠማው የተራበው የት ቦታ ሆኖ ነው ብለን ብንል በኤዶምያስ ምድረ በዳ በነበረ ጊዜ። ኤዶምያስ መዝሙር 42 ላይ ያለ ቃል ነው። ስለ ዋላ የሚናገርበት ቃል መዝሙር 42 እንደዚህ ይላል ከቁጥር 1 ጀምሮ። ክብር ለኢየሱስ ይሁን። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች ሲል ተናገረ። ዋላ ወደ ውሃ ምንጭ እንደሚናፍቅ ዳዊት ነገሮችን ሁሉ ከሕይወቱ ጋር ነው የሚያያይዘው። ውሎውን በምድረ በዳ ያየውን ነገር ያጋጠመውን ነገር እንደ ምሳሌ አድርጎ እንደ መማሪያ አድርጎ
ነው የሚወስደው። ክብር ለኢየሱስ ይሁን። ዋላ ወደ ውሃ ምንጭ እንደሚናፍቅ፣ ዋላ ወደ ውሃ ምንጭ የሚናፍቅ ነው። ዋላ ወደ ውሃ ምንጭ የሚገሰግስ ነው። ዋላ ወደ ውሃ ምንጭ ሁል ጊዜ ናፍቆቱ የውሃ ምንጭ ነው። ዋላ ወደ ውሃ ምንጭ እንደሚናፍቅ ቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ድምፅ ይሰማኛል። ስፒከሮቻችሁን ዝጉ። ስፒከራችሁ ክፍት የሆነ ዝጉ። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። ነፍሴ አምላክን ተጠማችው፣ እግዚአብሔርን ተጠማችው። ነፍሴ እግዚአብሔርን ተራበችው። ነፍሴ እግዚአብሔርን ፈለገችው። ነፍሴ ወደ እግዚአብሔር ገሰገሰች። ነፍሴ ጥማቷ ናፍቆቷ እግዚአብሔር ነው እያለ ዳዊት በመዝሙሮቹ ሁሉ በዝማሬው በደስታው ስፍራ፣ በሐዘኑ ስፍራ፣ በከፍታው ወቅት፣ በዝቅታው ወቅት የሚዘምርልን የሚናገረን ትምህርት እንዲሆነን ዘመን ተሻጋሪ መልእክትን ያገኘንበት መዝሙራቱ ላይ ሁሉ ያስተምረናል፣ ይናገረናል። ነፍሴ ወደ ሕያው አምላክ ተጠማች። ለምንድን ነው የሚጠማው? ለምንድን ነው እግዚአብሔርን የሚፈልገው? ለምንድን ነው ወደ እግዚአብሔር የሚገሰግሰው? ለምንድን ነው የተራበው እግዚአብሔርን? ከምንም በላይ ከየትኛውም ዘመን ከየትኛውም ጊዜ በላይ ለእኛ ብቸኛና አስፈላጊ የሆነበት ጊዜ የሆነበት ዘመን አሁን ነው። ሌላ ምንም ነገር አያስፈልገንም። የሚያስፈልገን እግዚአብሔር ነው። ለጥያቄዎቻችን ሁሉ መልስ ልናገኝ የምንችለው፣ ለረሃባችን ጥጋብ፣ ለጽናናት። ሃሌሉያ። እንግዲህ ዳዊትን ሰው የሚወደድ ስለሆነ ነው የሚናፈቀው። ከመናፈቅ በፊት መወደድ አለ። መናፈቅ መውደድን ይወልዳል። ከመናፈቅ በኋላ ደግሞ መፈለግ አለ። የምትናፍቁትን ትወዱታላችሁ፣ የናፈቃችሁትን ትፈልጉታላችሁ። ክብር ለኢየሱስ ነው። ምሳሌ እኔ፣ ባለቤቴ፣ ልጄ እኔ ጋር አይደሉም ያሉት። ስለዚህ ሁል ጊዜ እናፍቃቸዋለሁ። እምናፍቃቸው ስለምወዳቸው ነው። ስለምወዳቸው ደግሞ እፈልጋቸዋለሁ። መፈለጌን በመደወል አገኛለሁ። ከነሱ ጋር ኅብረት አደርጋለሁ። እግዚአብሔርን የምትወዱት ከሆነ ትናፍቁታላችሁ። ከናፈቃችሁት ትፈልጉታላችሁ። ከፈለጋችሁት ታገኙታላችሁ። ክብር ለኢየሱስ ይሁን። የሚናፈቅ የሚወደድ ነገር ነው። ከመናፈቅ በፊት መውደድ አለ። ክብር ለኢየሱስ ይሁን። ሃሌሉያ። ፍቅርና እሳት አንድ ናቸው። ሁለቱም እንክብካቤ ይፈልጋሉ። ፍቅር በሁለት ባለትዳሮች በሁለት የሚዋደዱ ባልና ሚስቶች መካከል ፍቅር ወሳኝና ወሳኝ ነገር ሊያወጣን የሚችል ብዙ ነገር በዙሪያችን አለ። እግዚአብሔርን ከመናፈቅ፣ ክብሩን ከመናፈቅ፣ ኃይሉን ችሎቱን ከመናፈቅ፣ አምላክነቱን ከመናፈቅ ወደ ኋላ የሚጎትተን ብዙ ነገር በዙሪያችን ይኖራል። ስለዚህ ምንድነው መሆን ያለብን? መንከባከብ አለብን። እግዚአብሔርን ከመፈለግ ሕይወት
ለነገሮቻችን ሁሉ መፍትሄ የሚሆን አምላክ እያለ ከሱ ፊታችን ዞር እንድናደርግ አቋራጭ መንገዶችን የሚያሳየን በአቋራጭ በሾርት ከት እንድንሄድ የሚያደርገን የሚያዘጋጅልን ብዙ ነገር አለ። እግዚአብሔርን ከመፈለግ ሕይወት የሚያወጣ ይህንን ልንከታተል ይገባል።